ሰላም ውድ የዓለም ስኩል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ይህ ዓለም ስኩል ነው። ዓለም ስኩል የአማርኛና የእንግሊዝኛ ቋንቋ ትምህርቶችን በኦንላይን ካላችሁበት ሆናችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እየሰጠ ይገኛል። እናንተም የምትፈልጉትን የትምህርት አይነት መማር ትችላላችሁ ማለት ነው። ስራችሁን በማይነካ መልኩ ማታ ወይም ቀን እናንተ በፈለጋችሁትና በመረጣችሁ ሰዓት መማር ትችላላችሁ ማለት ነው። በትንሽ ጊዜና በአጭር ጊዜ ለውጥ ማምጣት ትችላላችሁ ማለት ነው። በ095361 5956 ደውላችሁ መመዝገብ ትችላላችሁ ማለት ነው። እሺ ወደ ትምህርቱ ስንሄድ ዛሬ የምናየው አንዳንድ ውስብስብ ፊደላትን ወይም ዲቃላ ፊደላትን ከአንዳንድ ቃላቶች መካከል ላይ ያስገባን እንዴት መጠቀምና እንዴት ዲቃላ ፊደላቶችን ማንበብ እንደምንችል እናያለን ማለት ነው። ተከተሉኝ። መ የመጀመሪያ መ፣ ጓ ነች። እቺ ደግሞ ጓ ዲቃላ ፊደል ወይም ውስብስብ ፊደል ጓ ነች። የገቤት ዲቃላ ፊደል ማነች? ጓ ስምንተኛዋ ማለት ነው። ጓ ጓ ጓ መ ጓ መጓ መጓ ዝ ዝ ስድስተኛ መ ጓ ዝ መጓዝ መጓዝ አ ል ወ ድ ም አ ል ወ ድ ም መጓዝ አል ወድም። በአንድ ላይ መጓዝ አልወድም ይላል። መጓዝ አልወድም። እንቀጥል። ከዚህ ላይ በጥንቃቄ 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 ስራ ስራ በጥንቃቄ ስራ። ከዚህ ላይ አ ሟ ይሄ የመቤት ስምንተኛው ነው። ሟ ነው። አሟ ልቶ አሟልቶ አሟልቶ ሰጥቶ ሻል ሟ እዚህ ጋር ማለት ነው። አሟልቶ አሟልቶ ሰጥቶሻል አሟልቶ ሰጥቶሻል። ከዚህ ላይ ሀ ያ ሀ ያ ሀያ አመት ሀያ አመት ሀያ አመት ሆኗታል ሆኗታል ኗ ማለት የነቤት ስምንተኛ ኗ ሆኗታል ሆኗታል። በአንድ ላይ 20 አመት ሆኗታል 20 አመት ሆኗታል። ከዚህ ላይ ስድስተኛ ውዷ ዷ የደቤት ስምንተኛ ወይም ውስብስብ ፊደል ዷ ውዷ ና ቴ ውዷ እናቴ ውዷ እናቴ እናቴ ውዷ እናቴ ውዷ እናቴ ይላል። እንቀጥል። ስድስተኛ ስኳ ኳ ነች ደግሞ እቺ የከቤት ስምንተኛ ማለት ነው። ኳ ወይም ዲቃላ ፊደሏ ኳ ስኳር 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 ተወዷል ዷ ደግሞ ቅድም እንዳልነው የደቤት ስምንተኛ ነው። ተወዷል ስኳር ተወዷል ስኳር ተወዷል። ከዚህ ላይ ሟ የመቤት ስምንተኛ ሟ ስሟን ንገረኝ ስሟን ንገረኝ። እንቀጥል። ራሱን ራ አራተኛ ሱ ሁለተኛ ን ስድስተኛ ራሱን ስቷል ቷ ስምንተኛዋ ማለት ነው። የተቤት ቷ በአንድ ላይ ስቷል ራሱን ስቷል ራሱን ስቷል። የግል ተቋማት የግል ተቋማት የግል ተቋማት የግል ተቋማት
ቋ የቀቤት ስምንተኛው ማለት ነው። ቋ በአንድ ላይ የግል ተቋማት። ከዚህ ላይ ማ ማሟ ሟ ሟ ማሟ ላት ማሟላት ሟ ብዙ ጊዜ ተናታል። የመቤት ስምንተኛ ነች ማለት ነው። ማሟላት አለብኝ አለብኝ በአንድ ላይ ማሟላት አለብኝ አለብኝ ማሟላት አለብኝ። ከዚህ ላይ ጉዟችን ጉዟችን እቺ ደግሞ ምንድነች? የዘቤት ስምንተኛ ዟ ጉዟችን ጉዟችን ወደ ፊት ጉዟችን ወደፊት ጉዟችን ወደፊት ጉዟችን ወደፊት ጉዟችን ወደፊት ይላል ማለት ነው። ውድ ቤተሰቦች አሁን ደግሞ እናንተ ታነባላችሁ ማለት ነው። እኔ አንብቤ አስተምሬ ጨረስኩ ማለት ነው። እናንተ ደግሞ የያዛችሁትን እዚሁ ላይ ታነቡልኛላችሁ ማለት ነው። ምንድነው የሚለው ይሄ ጉዟችን እሺ ወደ ፊት በጣም አሪፍ። እዚህ ላይስ ማሟላት አለብኝ እሺ የግል ተቋማት በአንድ ላይ የግል ተቋማት እሺ ራሱን ስቷል ጎበዝ። ስሟን ንገረኝ በአንድ ላይ ስሟን ንገረኝ ጎበዝ። ከዚህ ላይስ ስኳር እሺ ተወዷል ጎበዝ። በአንድ ላይ ስኳር ተወዷል እሺ ውዷ እናቴ በጣም አሪፍ ነው። ከዚህ ላይስ 20 ዓመት እሺ ሆኗታል በጣም አሪፍ ነው። እንቀጥል። አሟልቶ ሰጥቶሻል በጣም አሪፍ። ከዚህ ላይ በጥንቃቄ ስራ እሺ መጓዝ አልወድም ጎበዝ በጣም አሪፍ። ስለዚህ በዚህ መልኩ በውስጥ መስመር ደግሞ መማር የምትፈልጉ በ095361 5956 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትስአፕ፣ ቴሌግራም መደወል ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ ባይ